የማብራት ክፍያችሁን በቀላሉ በቴሌብር ላይ እንዴት መክፈል እንዳለባችሁ የምናየው ይሆናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ የተከበራችሁ ዩቲዩብ ቻናል ቤተሰቦች በያላችሁ በሰላማችሁ ይብዛ እያልኩ እንደተለመደው ዛሬ አንድ ቪዲዮ የምናየው ይሆናል ማለት ነው። መግቢያ ላይ እንደነገርኳችሁ የቴሌብር አካውንት ላላችሁ የቴሌብር አካውንታችሁን ተጠቅማችሁ እንዴት የማብራት ክፍያችሁን ወይ ደግሞ በየወሩ የሚመጣ የማብራት ቢልን እንዴት መክፈል እንዳለባችሁ የማሳያችሁ ይሆናል ማለት ነው። እሺ መጀመሪያ ማብራት ላይ ሄዳችሁ የምትከፍሉበት ቢል እሱ ላይ ካለው ላይ አካውንት ነምበር የሚል አለ። አካውንት ነምበሩን ትይዛላችሁ። ያው እንደምታውቁት አዲስ አሰራር ስለመጣ በየወሩ የቆጠረው በሜሴጅ ስለሚላክላችሁ እዛው ላይ አካውንቱ አለ። ለምሳሌ ላሳያችሁ እኔን ሜሴጅ ላይ ገባለሁ ኢኢዩ ሚለውን ፈልጓል ነው እዚህ ጋር እሱ ላይ እንገባለን። ልክ እሱ ላይ ከገባችሁ በኋላ እዚህ ጋር ለምሳሌ ያለፈው ወር የቆጠረው ሂሳቡ እዚህ ጋር ታያላችሁ። እዚህ ጋር ያሳያችኋል። አካውንት ነምበሩ ደግሞ ይሄው ዲር ከስተመር ሲ ብሎ እዚህ ጋር ያሳያችኋል አካውንት ነምበሩ። ስለዚህ ይሄኛውን ጫን ብላችሁ ትይዙታላችሁ። ከዛ ሰሌክት ቴክስት ሚለውን ነካለን። ሰሌክት ቴክስት ሚለውን ከነካም በኋላ አንድ ነካ አድርገን እቺ ፓርት ብቻ ጫን ብለን እንይዛታለን። አካውንት ነምበሩ ማለት ካልሆነ ጽፋችሁ ያዙ። ከዛ አካውንት ነምበሩን ኮፒ እንለዋለን። አካውንት ነምበሩን ኮፒ ካልነው በኋላ በስልካችን በሆም ፔጅ ወይ በመሃሉ እንወጣለን። ከዛ ቴሌብር ላይ እንገባለን። ቴሌብር ላይ ከገባችሁ በኋላ በቂ ብር እንዳላችሁ ቼክ አድርጉ። በቂ ብር ከሌለ ደግሞ ያው እንደተለመደው ከባንክ አካውንታችሁ ወደ ቴሌብር ብር አስተላልፉና ከዛ ወደ መክፈሉ ትሄዳላችሁ ማለት ነው። እሺ ቴሌብራችሁ ላይ ከገባችሁ በኋላ ፔሜንት ብለው ላይ እንመጣለን። ፔሜንት ሚለው ላይ ከመጣን በኋላ እዚህ ጋር ዩቲሊቲ ሚለውን ወይ ደግሞ መገልገያ ሚለውን ነካ በማድረግ ሲጀምር አውቶማቲካሊ ራሱ ይዘረጋላችኋል። ከዛ ውስጥ እዚህ ጋር ኤሌክትሪክ ዩቲሊቲ ሚለውን እዚህ ጋር እነካዋለን። እሺ አሁንም ድጋሚ እዚህ ጋር ኢትዮጵያን ኤሌክትሪክ ዩቲሊቲ ሚለውን እዚህ ጋር እነካዋለን። እሺ እዚህ ጋር ከደረሳችሁ በኋላ እዚህ ጋር ኮንትራክት አካውንት ነምበር ነው የሚለው እዚህ ጋር ኮፒ ያለውን እዚህ ጋር እናስገባለን። ነካ አድርገን ጫን ብለን እንይዝና ፔስት እንለዋለን። ካስገባን በኋላ ወይ ደግሞ ከጻፍን በኋላ ኔክስት እንለዋለን። እዚህ ጋር እንደምትመለከቱት በዚህ ወር የምንከፍለው እዚህ ጋር ያሳየናል። እዚህ ጋር ደግሞ ከስተመር ኔም ነው የቆጣሪው ባለቤት ስም እዚህ ጋር ታያላችሁ። ቀጥሎ ደግሞ አካውንት ነምበሩን ትመለከታላችሁ። እዚህ ጋር ደግሞ ቶታል አማውንት ነው አጠቃላይ የምትከፍሉት ብር እዚህ ጋር ትመለከታላችሁ። ከተላከላችሁ ሜሴጅ ጋር እንዲሁም ደግሞ ከቆጣሪው ባለቤት ስም ጋር ልክ ከሆነ እሱን ቼክ ታደርጉና ኔክስት ትሉታላችሁ። ትንሽ እንጠብቀዋለን። ከዛ የሚቆርጠውን እዚህ ጋር ያሳያችኋል። እዚህ ጋር ደግሞ ከአካውንታችሁ ከባላንሳችሁ ማለት ነው የሚቆርጠው። ይሄ ኢንፎርሜሽን ቼክ አድርጉና ልክ መሆኑን ካረጋግጣችሁ በኋላ ፔይ ሚለውን እነካዋለን። ፔይ ሚለውን ከነካችሁ በኋላ የቴሌ ብራችሁን ፓስወርድ እንድታስገቡ ጠይቃችኋል። ፓስወርዱን ታስገባላችሁ። ፕሮሰሲንግ እያለ ነው። ትንሽ እንጠብቀዋለን። ፕሮሰሱን ስጨርስ እዚህ ጋር ስክሪን ላይ እንደምታዩት ይመጣላችኋል ማለት ነው። ከዛ ይሄን ስክሪንሾት አድርጋችሁ ማያዝም ትችላላችሁ። ካልሆነ ደግሞ ያው በስልካችሁ በማለት ትወጣላችሁ ማለት ነው። በስልካችሁ በማለት ከወጣችሁ በኋላ ቢያንስ በ24 ሰዓት ውስጥ የክፍያው ማረጋገጫ በኤስኤምኤስ ይልኩላችኋል። ለምሳሌ እዚህ ጋር ባለፈው የከፈልኩበትን እዚህ ጋር መመልከት ትችላላችሁ። ምክንያቱም እዚህ ጋር በቴሌብር እንደከፈልኩ እዚህ ጋር ያሳያል። እዚህ ጋር ደግሞ እንደተቀበሉ እዚህ ጋር ያሳያችኋል ማለት ነው። እናንተም በቴሌብር ክፍያውን እንደፈጸማችሁ በ24 ሰዓት ውስጥ በኦፊሻል በሜሴጃቸው በኢዩ በሚለው ኤስኤምኤስ ቴክስት ያደርጉላችኋል ክፍያው እንደደረሳቸው ማለት ነው። ካልሆነ ግን ገብታችሁ በ24 ሰዓት ውስጥ ካልመጣላችሁ ገብታችሁ ድጋሚ ቼክ አድርጉ። ዛሬ ቪዲዮ ይሄን ይመስል ነበረ። ቪዲዮን ከማጠናቀቄ በፊት ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ ማድረግ እንዲሁም የደወል ምልክቱን በመጫን ቤተሰቦቻችሁን አትርሱ። እንዲሁም ይህ ቪዲዮ ለሌሎች ይጠቅማል ያስተምራል ብላችሁ ካሰባችሁ ሼር ታደርጉልኝ ትችላላችሁ። እንዲሁም ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ላይ አስፍሩልኝ። ይሄን ቪዲዮም ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ ያልኩ ሰናበታችኋለሁ። ፒስ